አልፎ ይሰራል። የመጨረሻ ቃል በዚሁ መሰረት አውጅ ያቆማለሁ። እንዳትረሱት ሁለት መልእክት ነው ከዚህ ውስጥ የምናየው። ኢየሱስ ኃጢአተኛ ሰውየው ጋር ሙሉ ምህረት አደረገ። እነዚያ የሚፈርጁ የሚፈይዱ እያሉ እነዚያ የሚፈርዱ እያሉ ኢየሱስ መጣና ራራለት፣ ይቅር አለ። ሁለተኛ ደግሞ መድረስ ግድ ስለሆነ፣ መራራት ግድ ስለሆነ፣ መስራት ግድ ስለሆነ፣ መቀየር ግድ ስለሆነ አዋጁን ሽሮ ማካዳካቲያ አይፈቀድም በተባለበት ይፈቀዳል የሚል ጌታ የኔ ነው የሚል ሰው አሜን ስል ይጽናል። አሜን 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 አሜን። አይፈቀድም፣ አይሆንላትም። ልኬት ከዚህ ማለፍ አይቻልም የተባለውን ልኬትን እንድናልፈው ከእግዚአብሔር ዘንድ ፕሮቴክሽን ኃይል ይወጣዋል። ኢየሱስ ጌታ ነው። ኃይል ከወጣ ወዳጄ እንደነበረ አይቀጥልም። ኃይል ከወጣ እንደነበረ ነገሮቻችን አይቀጥልም። ኢየሱስ ጌታ። ስለዚህ እኛ ደግሞ ወደኛ ስናመጣ እግዚአብሔር በክርስቶስ ኢየሱስ ይህን ሰውየው ይቅር እንዳለው ለዘላለም በክርስቶስ ኢየሱስ በምህረቱ ተወልተናል። ከማይጠፋ ዘር በክርስቶስ ኢየሱስ ተወልተናል። ከፍ አድርጉና እኔ በሉት፣ በክርስቶስ ኢየሱስ በሉት፣ ከማይጠፋ ዘር በሉት ተወልጄዋለሁ በሉት። የተወለደ እግዚአብሔር በክርስቶስ የራራለት ይቅር ያለ ቸርነት የበዛ ዘላለምን የወረሰ ሰው አሜን ስል ይሁንለት።